ሰላም ጤና ይስጥልኝ እንዴት ናችሁ? እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን 15 የመጽሐፍ ቅዱስ ዕውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። ጥያቄ ቁጥር 1 በሙያው ሐኪም የነበረው ወንጌላዊ ማን ነው? ሀ ማቴዎስ፣ ለ ማርቆስ፣ ሐመርኳ ሉቃስ፣ መ ዮሐንስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኳ ሉቃስ የሚለው ነው። ወደ ቆላስይስ ሰዎች 4:14ን ተመልከቱ። ወዳጃችን ባለመድኃኒቱ ሉቃስም ሰላም ብሏችኋል። ጥያቄ ቁጥር 2 ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል የጮኸ ማን ነበር? ሀ ኢዮብ፣ ለ ሶሎሞን፣ ሐመርኳ ኢየሱስ ክርስቶስ፣ መ አብርሃም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኳ ኢየሱስ ክርስቶስ የሚለው ነው። ማቴዎስ 27:46ን ተመልከቱ። በ9 ሰዓትም ጌታችን ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ጥያቄ ቁጥር 3 ስለ ጌታችን ኢየሱስ ጥምቀት የሚናገረው የወንጌል ክፍል የቱ ነው? ሀ ማርቆስ፣ ለ ማቴዎስ፣ ሐመርኳ ሉቃስ፣ መ ዮሐንስ። 10 ሰከንድ አላችሁ። ትክክለኛው መልስ ለማቴዎስ የሚለው ነው። የማቴዎስ ወንጌል 3:13ን ተመልከቱ። ስለ ጌታችን ኢየሱስ ጥምቀት ያን ጊዜ ጌታችን ኢየሱስም በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ጥያቄ ቁጥር 4 ሐዋርያው ጳውሎስ ስሙን እየጠራ ተጠመቅ ያለው ማንን ነበር? ሀ ሐናንያ፣ ለ እስጢፋኖስ፣ ሐመርኳ ዮሐንስ፣ መ ዘካርያስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሐናንያ የሚለው ነው። የሐዋርያት ሥራ 22:12ን ተመልከቱ። እንደ ሕጉም እግዚአብሔርን የሚፈራ ሐናንያ የሚባል አንድ ሰው ነበር። ሐዋርያው ጳውሎስም እንዲህ አለው፣ አሁንም የምታደርገውን ልንገርህ፣ ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ጥያቄ ቁጥር 5 ድንኳን ሰፊ የነበረው ሐዋርያ ማን ነው? ሀ ማቴዎስ፣ ለ ሉቃስ፣ ሐመርኳ ዮሐንስ፣ መ ጳውሎስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ጳውሎስ የሚለው ነው። የሐዋርያት ሥራ 18:1-3ን ተመልከቱ። ከዚህ በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ ሄደ። አቄላ የሚባል አንድ አይሁዳዊ አገኘ። ስራቸው አንድ ስለነበረ ድንኳን ሰፊዎችም ስለነበሩ ከእርሱ ጋር አብሮ ኖረ። ጥያቄ ቁጥር 6 መሲህ ከቤተልሔም እንደሚወጣ አስቀድሞ የተናገረው ነቢይ ማን ነው? ሀ ዘካርያስ፣ ለ ሆሴዕ፣ ሐመርኳ ሚክያስ፣ መ ዮናስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኳ ሚክያስ የሚለው ነው። ትንቢተ ሚክያስ 5:2ን ተመልከቱ። አንቺም የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤል ላይ ገዢ የሚሆን ካንቺ ይወጣልኛል። ጥያቄ ቁጥር 7 የሚያለቅስ ነቢይ በመባል የሚታወቀው ማን ነው? ሀ ሕዝቅኤል፣ ለ ኤርምያስ፣ ሐመርኳ ሚክያስ፣ መ ኢሳይያስ። 10 ሰከንድ አላችሁ።
ትክክለኛው መልስ ለኤርምያስ የሚለው ነው። ኤርምያስ 9:1-2ን ተመልከቱ። ስለተገደሉ ስለ ሕዝቤ ሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ለራሴ ውሃን ለዓይኔም የእንባን ምንጭ ማን በሰጠኝ? ሁሉም አመንዝሮች የአመፀኞች ጉባኤ ናቸውና ሕዝቤን እተዋቸው ዘንድ ምድረ በዳ ማደሪያ ማን በሰጠኝ? ጥያቄ ቁጥር 8 ኢየሱስ ክርስቶስ ከመያዙ በፊት በጌቴሰማኒ አትክልት ስፍራ ስንት ጊዜ ጸለየ? ሀ 3 ለ 1 ሐመርኳ 2 መ 4 10 ሰከንድ አላችሁ። ትክክለኛው መልስ ሀ 3 የሚለው ነው። ጌታችን ኢየሱስ ጌቴሰማኒ ወደሚባል ቦታ ሄደ። ደቀ መዛሙርቱንም ወደዛ ሄጄ እስክጸልይ ድረስ በዚህ ተቀመጡ አላቸው። በግንባሩ ሰግዶ ጸለየ፣ እንዲህም አለ፣ አባቴ ሆይ የሚቻልስ ከሆነ ይቺ ጽዋ ከኔ ትለፍ፣ ነገር ግን ፍቃድህ ይሁን እንጂ የኔ ፍቃድ አይደለም። አባቴ ሆይ ይቺ ጽዋ ሳልጠጣት ከኔ ልታልፍ የማይቻል ከሆነ ፍቃድህ ይሁን። ደግሞም ለሶስተኛ ጊዜ ያንኑ ቃል ብቻ ደግሞ ጸለየ። ጥያቄ ቁጥር 9 በመጽሐፍ ቅዱስ በታማኝነቷ የታወቀች ሴት ማን ነበረች? ሀ አስቴር፣ ለ ሳባ፣ ሐመርኳ ራሄል፣ መ ሩት። 10 ሰከንድ አላችሁ። ትክክለኛው መልስ መ ሩት የሚለው ነው። መጽሐፈ ሩት 1:16ን ተመልከቱ። ሩትም አማቷን ኑኃሚንን ወደ ምትሄጂበት እሄዳለሁና በምታድሪበት እማራለሁና እንድተውሽ አታስቸግሪኝ አለቻት። ጥያቄ ቁጥር 10 ኢየሱስን መስቀሉን ተሸክሞ የረዳው ማን ነው? ሀ ስምዖን ቀሬናዊ፣ ለ ዳንኤል፣ ሐመርኳ ሚክያስ፣ መ ኤልሳ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ስምዖን ቀሬናዊ የሚለው ነው። ማርቆስ 15:21ን ተመልከቱ። ስምዖን ቀሬናዊ የተባለ አንድ መንገድ ኃላፊ እርሱም የእስክንድርዮስንና የሩፍዮስን አባት ከዱር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ጥያቄ ቁጥር 11 የመጻጉዕን መፈወስ የጻፈው ወንጌላዊ ማን ነው? ሀ ዳዊት፣ ለ ሉቃስ፣ ሐመርኳ ማቴዎስ፣ መ ማርቆስ። 10 ሰከንድ አላችሁ። ትክክለኛው መልስ ለሉቃስ የሚለው ነው። ሉቃስ 5:24-25ን ተመልከቱ። ጌታችን ኢየሱስ ክርስቶስም እንዲህ አለ፣ ለሰው ልጅ በምድር ላይ ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው እንድታውቁ ያን ሸባ ተነስና አልጋህን ተሸክመህ ወደ ቤትህ ሂድ ብየዋለሁ አለ። ጥያቄ ቁጥር 12 ኢየሱስ ክርስቶስ በመስቀል ላይ ሆኖ እናቱን ለማን አደራ ሰጣት? ሀ ለደቀ መዝሙሩ፣ ለ ለእናቱ እህት፣ ሐመርኳ ለመግደላዊት ማርያም፣ መ አልተጠቀሰም። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ለደቀ መዝሙሩ የሚለው ነው። ዮሐንስ 19:25-27ን ተመልከቱ። በጌታችን በኢየሱስ መስቀል አጠገብ እናቱ፣ የእናቱ እህት፣ የቅልጵዎስ ሚስት ማርያም፣ መግደላዊት ማርያም ቆመው ነበረ። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ እናቱን አንቺ ሆይ እንሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እናትህ እንኋት አለው። ከዛም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። ጥያቄ ቁጥር 13 በእሳትና በዲን በእግዚአብሔር የፈረሰች ከተማ ማን ናት? ሀ ቤተል፣ ለ ባቢሎን፣ ሐመርኳ ሶዶም፣ መ ኢየሩሳሌም። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኳ ሶዶም የሚለው ነው።
ዘፍጥረት 19:24ን ተመልከቱ። የሶዶምና የገሞራ መጥፋት። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። ጥያቄ ቁጥር 14 የክርስቶስ ራስ እግዚአብሔር እንደሆነ ሁሉ የወንድ ሁሉ ራስ ምንድን ነው? ሀ ሴት፣ ለ መላእክት፣ ሐመርኳ ወንድ፣ መ ክርስቶስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ክርስቶስ የሚለው ነው። ቆሮንቶስ ሰዎች 11:1-3ን ተመልከቱ። እኔ ክርስቶስ እንደምመስለው እኔን ምሰሉ። ወንድሞቼ ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማርኳችሁንም ትምህርት ጠብቃችኋልና። ነገር ግን የወንድ ሁሉ ራስ ክርስቶስ እንደሆነ ልታውቁ እወዳለሁ። ጥያቄ ቁጥር 15 የወንድ ሁሉ ራስ ክርስቶስ እንደሆነ ሁሉ የሴት ሁሉ ራስ ምንድን ነው? ሀ ወንድ፣ ለ ማርያም፣ ሐመርኳ ሴት፣ መ መላእክት። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ወንድ የሚለው ነው። ቆሮንቶስ ሰዎች 11:1-3ን ተመልከቱ። እኔ ክርስቶስ እንደምመስል እኔን ምሰሉ። ወንድሞቼ ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማርኳችሁንም ትምህርት ጠብቃችኋልና። ነገር ግን የሴት ሁሉ ራስ ወንድ እንደሆነ ልታውቁ እወዳለሁ። ውድ የእግዚአብሔር ቤተሰቦች ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎችስ ምን ያህል ተጠቀማችሁ? ኮሜንት ላይ አስቀምጡልን።